የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ወንድምን ስለ ማጽናናት። ወንድሞቻችን ሆይ ከእናንተ ወገን የተሳሳተ ሰው ቢኖር በመንፈስ ቅዱስ የጸናችሁ እናንተ እንዳትሳሳቱ ለራሳችሁ እየተጠበቃችሁ እንደዚህ ያለውን ሰው ቅንነት ባለው ልቦና አጽኑት። ከእናንተ እያንዳንዱ የባልንጀራውን ሸክም ይሸከም፣ በዚህም የክርስቶስን ሕግ ትፈጽማላችሁ። አንዱም ምንም ሳይሆን ምንም የሆነ ቢመስለው ራሱን ያታልላልና ለሌላ ያይደለ ለራሱ መመኪያ እንዲሆነው ሁሉም ሥራውን ይመርምር፣ ሁሉም ሸክምን ይሸከማልና። ይህንም ነገር ንዑስ ክርስቲያን ይስማው፣ መልካሙንም ነገር ሁሉ ከሚያስተምረው ይማር። አያስቷችሁ፣ በእግዚአብሔርም የሚዘብት አይኑር። ሰውም የሚዘራውን ያጭዳል። በሥጋው የሚዘራ ሞትን ያጭዳል፣ በመንፈሱም የሚዘራ የዘላለም ሕይወትን ያጭዳል። በጎ ሥራ መሥራትን ቸል አንበል፣ በጊዜው እናገኘዋለንና። መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት። ራስን ዝቅ ስለማድረግ እንግዲህ በጎበኟችሁ ጊዜ ከፍ ከፍ ያደርጋችሁ ዘንድ ከጸናችሁ ከእግዚአብሔር ክንድ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እንግዲህ አዋቂዎች ሁኑ፣ ትጉም። ጠላታችሁ ጋኔን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እርሱንም በእምነት ጸንታችሁ ተቃወሙት። እንዲህም ያለ መከራ በዓለም ወንድሞቻችሁ ሁሉ እንደሚፈጸም ወቁ። ፍቅርንም አጽንታችሁ ያዟት። በኢየሱስ ክርስቶስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ፍጹማን ያደርጋችኋል፣ ያጸናችኋል፣ ልባሞችም ያደርጓችኋል። ለእርሱ ክብርና ኃይል ለዘላለሙ ይሁን፣ አሜን። ከታመነው ወንድማችን ከሰልዋኖስ ጋር እንደ አሰብሁ እየማለድሁ የጸናችሁባት ይህቺ በእውነት የእግዚአብሔር ጸጋ እንደሆነች እየመሰከርሁ ጥቂት ጻፍሁላችሁ። የሐዋርያት ሥራ። ስለ ገማልያል ምክር በሸንጎም በሕዝቡ ሁሉ ዘንድ የከበረ የኦሪት መምህር ስሙን ገማልያል የሚሉት አንድ ፈሪሳዊ ተነሣ። ሐዋርያትንም ከጉባኤው ጥቂት ፈቀቅ እንዲያደርጓቸው አዘዘ። እርሱም እንዲህ አላቸው፣ እናንተ የእስራኤል ሰዎች ሆይ በእነዚህ ሰዎች በምታደርጉት ነገር ለራሳችሁ ተጠንቀቁ። ቀድሞም ከዚህ ዘመን በፊት ቴዎዳስ ተነስቶ ራሱን ከፍ ከፍ አደረገ፣ 400 ሰዎችም ተከተሉት። ነገር ግን እርሱም ጠፋ፣ የተከተሉትም ሁሉ ተበታተኑ፣ እንደ ኢምንትም ሆኑ። ከእርሱም በኋላ ሰዎች ለግብር በተቆጠሩበት ወራት ገሊላዊ ይሁዳ ተነሣ፣ ብዙ ሕዝብም ተከተሉት። እርሱም ሞተ፣ የተከተሉትም ሁሉ ተበታተኑ። አሁንም እላችኋለሁ ከእነዚህ ሰዎች ራቁ፣ ተዋቸውም። ይህም ሥራቸው ከሰው የተገኘ ከሆነ ያልፋል፣ ይጠፋል። ከእግዚአብሔር የመጣ ከሆነ ግን ልታፈርሱት አትችሉም፣ ከእግዚአብሔርም ጋር እንደሚጣላ አትሁኑ። የሉቃስ ወንጌል። በዲያብሎስ ስለመፈተኑ። ጌታችን ኢየሱስም መንፈስ ቅዱስን ተመልቶ ከዮርዳኖስ ተመለሰ። መንፈስም በምድረ በዳ ወሰደው። 40 መዓልትና 40 ሌሊት ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። እነዚያም ቀኖች ከተፈጸሙ በኋላ ተራበ። ዲያብሎስም አንተ የእግዚአብሔር ልጅ ከሆንህስ ይህ ድንጋይ እንጀራ ይሁን በል አለው። ጌታችን ኢየሱስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ነው እንጂ በእንጀራ ብቻ አይደለም የሚል ተጽፏል አለው። ዲያብሎስም ወደ ረዥም ተራራ ወጣው፣ የዓለምን መንግሥታትንም ሁሉ በቅጽበት አሳየው። ዲያብሎስም እንዲህ አለው፣ ይህን ሁሉ ግዛት ይህንንም ክብር ላንተ እሰጥሃለሁ፣ ለእኔ ተሰጥቶአልና ለወደድሁትም እሰጠዋለሁና። ስለዚህ አንተ በፊቴ ብትሰግድልኝ ይህን ሁሉ ላንተ ይሆንልሃል። ጌታችን ኢየሱስም መልሶ ሰይጣን ከኋላ ይሂድ፣ ለእግዚአብሔር ለአምላክህ ልትሰግድ እርሱንም ብቻ ልታመልክ ተጽፏል አለው። ወደ ኢየሩሳሌምም ወስዶ በቤተ መቅደሱ የማዕዘን ጫፍ ላይ አቆመው፣ እንዲህም አለው፣
የእግዚአብሔር ልጅ ከሆነ አንተ ራስህን ወደ ታች መር ብለህ ውረድ። በመንገድህ ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋል። እግርህም በድንጋይ እንዳትሰነካከል በእጃቸው ያነሱሃል ተብሎ ተጽፏልና። ጌታችን ኢየሱስም መልሶ ፈጣሪህ እግዚአብሔርን አትፈታተነው ተብሎ ተጽፏል አለው። ዲያብሎስም በዚህ ሁሉ እርሱን መፈታተኑን ከፈጸመ በኋላ እስከ ጊዜው ከእርሱ ተለየ። ጌታችን ኢየሱስም በመንፈስ ቅዱስ ኃይል ተመልሶ ወደ ገሊላ ሄደ። ዝናውም ሁሉ ተሰማ። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።